ብዙዎች አባላት በቅስቀሳው ስለተሸነፉ የበታች ሹማምንቶችና ወታደሮችም በወቅቱ በነበራቸው ንቃትና ወታደራዊ ዲሲፕሊን ለወታደራዊ ማዕረግ ቅድሚያ መስጠት ተገቢና አስፈላጊ መሆኑን ስለሚያምኑ በምርጫው ወቅት አብዛኛዎቹ ለኮሎኔል የዓለም ዘውድ ድምፃቸውን ሰጡ። እንደተጠበቀው ኮሎኔሉ የኮሚቴው ሰብሳቢ፣ ሻለቃ አጥናፉ ምክትል ሰብሳቢ፣ ሻምበል ሽፈራው ጥላዬ ዋና ጸሐፊ፣ የአስር አለቃ አበራ አጋ ምክትል ዋና ጸሐፊ ሆነው ተመረጡ። ይህም በመሆኑ ኮሎኔል የዓለም ዘውድ በረቀቀ ዘዴ ኮሚቴውን ለማፍረስ የሚያስችላቸውን የስልጣን እርካብ ላይ ወጡ። ለኮሚቴው የመረጃ መኮንን ሆነው ሲያገለግሉ የነበሩት ኮሎኔል አለማየሁ ደስታ እና የኮሚቴው አባል የነበሩት ሻለቃ ጥበበ መንክር ከኮሎኔል የዓለም ዘውድ ጋር በመመሳጠር ኮሚቴው የሚፈርስበትን የተለያዩ ስልቶች መቀየስ ጀመሩ። በቅድሚያም ኮሚቴው የአቋም መግለጫ ብሎ በሬዲዮ ሊያሰማ ያዘጋጀውን ጽሑፍ ውድቅ አደረጉ። ለዚህ ድርጊታቸው የሰጡት ምክንያት ይህንን መግለጫ ንጉሱ ቢሰሙ ይቀየማሉ፣ የማይጠበቅ እርምጃም ሊወስዱ ይገደዳሉ። ከዚህም በላይ አገሪቱ በውጥረት ውስጥ ስለምትገኝ የምናቀርባቸውን ጥያቄዎች ሁሉ ለማሟላት አቅም አይኖራትም። አንድ መንግስት ከሁሉም አቅጣጫ አገናዝቦና አጥንቶ በስራ ላይ የሚያውላቸውን ጉዳዮችና ፖሊሲዎች እኛ በጥልቀት ሳንመለከትና ሳንመረምር በጭፍን ለመቃወም መሞከር ወይም መሰረታዊ ለውጥ እንዲደረግ ማስገደድ አገራችንን ይጎዳል፣ ለአስከፊ ችግርም ሊዳርጋት ይችላል። ስለዚህ ይህንን አቋማችንን ማሻሻል ወይም መተው አለብን የሚል ነበር። ይህም ብዙዎቹን ስላሳመነ ጠንከር ያለውንና ፖለቲካዊ ጉዳዮችን የሚነካካውን የአቋም መግለጫ ውድቅ ለማስደረግ ቻሉ። ኮሎኔል የዓለም ዘውድ ልጅ እንዳልካቸው ጠርተውኛል እያሉ በቀን 2-3 ጊዜ ከኮሚቴው በመለየት መመሪያ እየተቀበሉ ይመለሱ ነበር። የኮሚቴው አባላት መታሰር አለባቸው ብለው ያዘጋጁትን የባለስልጣናት የስም ዝርዝር ይዘው ከልጅ እንዳልካቸውና ከጀነራል አብይ አበበ ጋር በመመካከር ከተስማሙ በኋላ ነበር ባለስልጣናቱ እንዲታሰሩ ትዕዛዝ የሚሰጡት። ጠቅላይ ሚኒስትር እንዳልካቸው ስልጣናቸውን የማጠናከር ፍላጎታቸው በጣም ከፍተኛ ስለነበረ ለዚህም ዓላማቸው መሳካት የጦሩ ድጋፍ ስለሚያስፈልጋቸው ከስልጣን የወረዱት ሚኒስቴሮችና የተወሰኑ ጀነራሎች እንዲታሰሩ ውሳኔ ሰጡ። በዚሁ ግርግር በመጠቀም በአስተባባሪው ኮሚቴ ስም የእሳቸውን ጠቅላይ ሚኒስትርነት ያልተቀበሉትንና ለስልጣናቸውም ተቀናቃኝ ይሆኑብኛል ብለው የጠረጠሯቸውንም ባለስልጣናት አሳስረዋል። እንዲታሰሩ የተወሰነባቸውን ባለስልጣናት እኔው ራሴ አምጥቼ አስረክባለሁ፣ እናንተ በከተማው ውስጥ ስትንቀሳቀሱ መታየት የለባችሁም እያሉ ብዙዎቹን ባለስልጣናት ከየቤታቸው እየለቀሙ ያስረከቡት ጀነራል ወልደ ስላሴ በረካ ነበሩ። የተወሰኑ የስርዓቱ አራማጆችን መስዋዕት በማድረግ ስልጣናቸውን ለማደላደል የሚያስችል ሁኔታ ተፈጥሯል ብለው ጠቅላይ ሚኒስትሩ አመኑ። ኮሚቴውም በእነሱ ቁጥጥር ስር መውደቁን ስላረጋገጡ የነበራቸው ስጋትና ፍርሃት ቀስ በቀስ ተወገደ። ኮሚቴውንም ለማፍረስ እንደሚቻል የጸና እምነት አደረባቸው። በዚሁ እምነታቸው ላይ በመመርኮዝ የመጀመሪያውን የማፍረስ ሙከራ አደረጉ። ሚያዝያ 22 ቀን ኮሎኔል አለማየሁ ደስታ ለኮሚቴው የማሰማው አሳሳቢ መረጃ አለኝ ብለው ኮሚቴው ፊት በመቅረብ በጣም አደገኛ ሁኔታ እየተፈጠረ ነው፣ ለእኛም ለህዝቡም ህልውና አስጊ ነገር ተከስቷል። የእኛን ስብሰባና በንጉሱ ላይ አምፀን መነሳት የሰላሌ ህዝብ ሰምቶ በጣም ተቆጥቷል። በዚህም የተነሳ ህፃን፣ ሴት፣ ሽማግሌ፣ ወጣት ሳይቀር ሁሉም መሳሪያ ያለው መሳሪያውን፣ መሳሪያ የሌለው ጋሻና ጦር፣ ቆንጨራና ስለት ያለውን ነገር ሁሉ ይዞ በእግርና በፈረስ ወደ አዲስ አበባ እየገሰገሰ ነው። በአሁኑ ሰዓት ሱሉልታ ሜዳ ላይ ተሰብስቧል። ዓላማው በእኛ ላይ ለመዝመት ነው። ከዚህም በላይ የንጉሱ ታማኝ የጦር ክፍሎች ይህንን ኮሚቴ እንዲመቱ ትዕዛዝ ተላልፎላቸዋል።
ስለዚህ አሁኑኑ አንድ ፈጠን ያለ ውሳኔ መስጠት አለብን የሚል አስፈሪና አስደንጋጭ መረጃ አቀረቡ። መረጃው ተሰምቶ እንዳበቃ ኮሎኔል የዓለም ዘውድ እንደ መደንገጥ ብለው ራሳቸውን አወዛወዙ። መሀረባቸውንም ከኪሳቸው አውጥተው ፊታቸውን መጠራረግ ጀመሩ። ሴራውን ያቀነባበሩት መኮንኖችም ለማስመሰል ቁጭ ብድግ ማለት ጀመሩ። አንዳንዶቹ በተቀመጡበት እንዳሉ ጉዳችን ፈላ ብለው ድምፃቸውን ከፍ በማድረግ ተናገሩ። የቅንብሩ ሚስጥር ያልገባቸው የበታች ሹማምንቶችና ወታደሮች የቀረበው መረጃ እውነት መስሏቸው በድንጋጤ ደነዘዙ። አንዳንዶቹም በላብ ተዘፈቁ። የተላለፈው መልእክት በተሰብሳቢዎቹ አእምሮ ውስጥ ሰርጾ መግባቱንና ሽብር መፍጠሩን ካረጋገጡ በኋላ ኮሎኔል የዓለም ዘውድ ወንድሞቼ፣ ይህን የመሰለ አሳሳቢ ሁኔታ ተፈጥሮ በእኛና በአዲስ አበባ ሕዝብ ላይ በእኛ ምክንያት ጉዳት ከመድረሱ በፊት አንድ እርምጃ መውሰድ አለብን። ይህ አሳሳቢ ሁኔታ ከፊታችን ተጋርጦ ስብሰባውን ለመቀጠል አንችልም። ስለዚህ አሁኑኑ ስብሰባውን በትነን ብንለያይ ይሻላል የሚል የውሳኔ አስተያየት አቀረቡ። በዚህን ጊዜ ነበረ ሻለቃ አጥናፉ በደም ፍላት ከመቀመጫቸው ተነስተው ጠረጴዛውን በመደብደብ በቁጣና በኃይለ ቃል በንጉሱ ላይ ተነሳስቶ ንጉሱ ከስልጣን ይውረዱ፣ ሚኒስቴሮቹ ይታሰሩ እያለ የሚጠይቅ ህዝብ በምን ተአምር ነው እኛ የምናካሂደውን እንቅስቃሴ ተቃውሞ በእኛ ላይ ሊዘምት እየገሰገሰ ነው ተብሎ የሚነገረን? መረጃው በጠቅላላው የሚታመን አይደለም። የዚህ አይነቱ የውሸት መረጃ ሊበትኑን ያሰቡ ወገኖች ያቀዱት ዘዴ ነው። ስለሆነም አልቀበለውም። ሰራዊቱንም በሚመለከተው በእኛ ላይ እጁን የሚያነሳ አንድም የጦር ክፍል እንደሌለ እርግጠኛ ነኝ። ስለዚህ ጎበዝ፣ ስብሰባችንን ቀጥለን ግባችንን መምታት አለብን ብለው በድፍረት ወኔ የሚቀሰቅስ ንግግር አደረጉ። መረጃው ያስደነገጣቸው አባሎች ሻለቃ አጥናፉ ያደረጉትን ንግግር ስላሳመናቸው የመረጃውን ውሸትነት ተረዱ። የመረጋጋት ስሜትም ታየባቸው። ከዚያም በአደናጋሪ መረጃ መፈታት የለብንም፣ ግባችንን እስክንመታ እዚሁ መቆየት አለብን የሚል ድምፅ ማሰማት ጀመሩ። የበታች ሹማምንቶችና ጥቂት መኮንኖች በኮሎኔል የዓለም ዘውድና በኮሎኔል አለማየሁ ላይ አፈጠጡባቸው። በፊቱንም እናንተ ከኛ ጋር የተቀላቀላችሁት ልታፈርሱን ዶልታችሁ ነው በማለት ዘለፏቸው። ኮሎኔል የዓለም ዘውድ የአንዳንዶቹን ንግግር ባይወዱትም በትዕግስት የመረጃውን ትክክለኛነት ለማሳመን ሞከሩ። በእሳቸው ላይ ለመነሳሳት ያቆበቆበውን ኃይል ለማለዘብና ለማረጋጋት ከፍተኛ ጥረት አደረጉ። ስብሰባውን መምራት ከጀመሩበት ቀን ጀምሮ ለምን መበተን እንዳለባቸው የተለያዩ አሳማኝ ምክንያቶችን በመደርደር በሰጡት ገለጻ ብዙዎቹ ቀስ በቀስ ተቀበሏቸው። ነገሩ በዚህ ሁኔታ እንዳለ የምሳ ሰዓት ስለደረሰ ኮሚቴው ለምሳ ተበተነ። ከሰዓት በኋላ ሁሉም አባላት በአዳራሹ እንደተገኙ ጄኔራል ወልደስላሴ በረካ የስብሰባው አዳራሽ በመገኘት ሌላ አስደንጋጭ መረጃ ለኮሚቴው ያቀረቡ። ጃንሆይ በጦሩ እንቅስቃሴ በተለይም በአስተባባሪው ኮሚቴ ድርጊት በጣም ስለተናደዱና ስላዘኑ ከዛሬ 11 ሰዓት ጀምሮ ስልጣናቸውን ለመልቀቅ ወስነዋል። እናንተ ስልጣኑን ለመረከብ ዝግጁ ከሆናችሁ ውሳኔያቸውን ግለጹ ብለው ዝም አሉ። ወዲያው ኮሎኔል የዓለም ዘውድ ጠረጴዛውን ነርተው ከመቀመጫቸው ተነሱ። እንደፈራነው ጃንሆይ እዚህ ውሳኔ ላይ ደረሱ። አገሪቱን ገደል ልንከታት ነው። የእርስ በርስ ጦርነትና እልቂትም ሊከተል ነው። እኔ ለዚህ ጥፋት ተጠያቂ ለመሆን አልሻም። ስራችን በዚህ ላይ ማክተም አለበት ብለው ቁጭ አሉ። ቀጥሎም ሻለቃ ጥበበ መንክር ቀበል አድርገው ቀደም ብለን ይህ ሁኔታ እንደሚፈጠር ለማስረዳት ሞክረን ነበረ። ነገር ግን አድማጭ አጣን። አሁንም ቢሆን ጥቂት
ጥቂት ሰዓቶች ስላሉን ስራችንን ማጠናቀቃችንን በይፋ ለንጉሱ ገልጸን ብንበተን ይሻላል የሚል ሀሳብ ዝግ ባለ አነጋገር አቀረቡ። ንጉሱ ከስልጣን ለቃለሁ ብለዋል ተብሎ የቀረበው መረጃ ለሻለቃ አጥናፉ የሚዋጥ ነገር አልሆነም። ንጉሱ በፈቃዳቸው ስልጣን ሊለቁ ቀርቶ አስገዳጅ ሁኔታ እንኳን ቢፈጠር ከዙፋናቸው ፈቅ እንደማይሉ በሚገባ ስለሚገነዘቡ ጎበዝ፣ ይህ የማይታመን መረጃ ስለሆነ በቁርጠኝነት ስራችንን እንቀጥል ብለው ንግግራቸውን ሳይደመድሙ ኮሎኔል የዓለም ዘውድ ጠረጴዛ እየደበደቡ አይናቸውን በማጉረጥረጥ አንተ ለመንግስት ትፈልጋለህ? ስልጣኑንስ ለመረከብ ትችላለህ? ብለው ትዕግስታቸው መሟጠጡን በሚያመለክት አነጋገር ሻለቃ አጥናፉን ጠየቋቸው። ሻለቃ አጥናፉም አዝማሚያው አላምር አላቸው። በብዙዎቹ አባላት ላይ ፍርሃት ክንፉን እንደዘረጋም ተመለከቱ። በዚህ ሁኔታ መከራከሩ እንደማያዋጣ ተገንዝበውም ዝምታን መረጡ። ውይይቱ በስፋት ቀጠለ። የኮሎኔል የዓለም ዘውድ ደጋፊዎች መድረኩን ተቆጣጠሩ። የኮሚቴውን መፍረስ አስፈላጊነትም በሰፊው አስረዱ። ከዛም የኮሚቴው አባላት ለንጉሱ አሳውቀን እንበተን በሚለው ሀሳብ ተስማሙ። ከስምምነቱ በኋላ ከዚህ ምሽት ጀምሮ ኮሚቴው የተበተነ ስለሆነ ከነገ ጀምሮ የመከላከያ ሚኒስቴር መደበኛ ስራውን እንዲቀጥል ብለው ኮሎኔል የዓለም ዘውድ ለጀነራል ወልደ ስላሴ በረካ ነገሯቸው። ጀነራል ወልደ ስላሴም በረጅሙ ተንፍሰው ልጆቼ አመሰግናለሁ፣ እኔንም ገላገላችሁኝ። እስካሁኑ ሰዓት አቅጣጫችሁን መረዳት ተስኖኝ ነበር። አሁን ግልጽ ስለሆነልኝ ውሳኔያችሁን ለጦሩ አሳውቃለሁ ብለው ሄዱ። ቀደም ብሎ ሻለቃ ጥበበ መንክር ያዘጋጁትን ጽሑፍ በኮሎኔል የዓለም ዘውድ የሚመራ ቡድን ይዞ በኢዮቤልዩ ቤተ መንግስት ከንጉሱ ፊት ቀረበ። ከሚያዝያ 18 ቀን እስከ ሚያዝያ 22 ቀን ስናካሄድ የነበረውን ስብሰባ ከዛሬዋ ምሽት ጀምሮ አቋርጠናል። ለአዲሱ ካቢኔ ሙሉ ድጋፍ ለመስጠት ተስማምተናል። ስራ ማቆምና ሰላማዊ ሰልፍ ማድረግ ከዚህ ቀን በኋላ ማክተም እንዳለበት ተማምነናል የሚለውን ጽሑፍ በአንድ አባል አማካኝነት ለንጉሱ ተነበበ። ንጉሱም ፊታቸውን እንዳኮሳተሩ ያላችሁትን ተቀብለናል ብለው አሰናበቷቸው። ይኸውም የኮሚቴው ውሳኔ በሬዲዮና በቴሌቪዥን ለህዝብ ተገለጸ። የሁለተኛው የወታደራዊ አስተባባሪ ኮሚቴ ተግባር በሚያዝያ 22 ቀን ወደ ምሽት ገደማ በዚህ አይነት ተደመደመ። የኮሚቴው አባላትም ከፊሉ እያዘኑ ከፊሉ እየተደሰቱ ወደ የቤታቸው ተበተኑ። የሶስተኛው አስተባባሪ ኮሚቴ ወይም ደርግ መመስረት የህዝቡን ትኩረት በከፍተኛ ደረጃ ስቦ የነበረው አስተባባሪ ኮሚቴ ያለምንም ውጤት በኮሎኔል የዓለም ዘውድ ሴራ በመበተኑ የአዲስ አበባ ህዝብ ከመጠን በላይ አዘነ። ለውጥ መጥቶ ህይወቴ ይሻሻላል የሚለው ተስፋ እየማሸሸ የሚሄድ መሰለው። እየተነሳ የሚወድቀው እየጋለ የሚቀዘቅዘው ንቅናቄ መሰረታዊ ሚስጥሩ በግልጽ አልታያለው። ከሁሉም በላይ የበለጠ ግራ ዘመም አመለካከት አለን የሚሉ ግለሰቦች የወታደሮቹ ንቅናቄ መክሸፍ የህዝቡን አብዮታዊ ትግል ያዳክማል የሚል ስጋት አደረባቸው። ህዝቡን አስተባብሮና አመራር ሰጥቶ ለግብ የሚያበቃ የነቃ የተደራጀና የታጠቀ የፖለቲካ ኃይል አለመኖር ምን ያህል እንደሚያጎድልም በተጨባጭ ታያቸው። የህዝቡ የለውጥ ፍላጎት ከፍተኛ ቢሆንም የሚያስተባብረውና አመራር የሚሰጠው ኃይል ከሌለ ብዙ እንደማይፈይድም ግልጽ ሆነላቸው። የዚህ አይነትም ኃይል በቀላሉና በአጭር ጊዜ ለማግኘት እንደማይቻል በመረዳታቸው አሁንም ተስፋቸውን በጦሩ ክፍል ላይ ያሳረፉ። የጦር ኃይሉ በግንባር ቀደም በትግሉ መሳተፍ የማይታለፍ ጉዳይ መሆኑን
በተግባር ቁልጭ አድርጎ ስላሳያቸው የጦር ኃይሉን አባላት በድጋሚ ማነሳሳትና መቀስቀስ እንዳለባቸው ተረዱ። እንደገናም ደሞዛችሁን በጠመንጃ ኃይል አስጨምራችሁ ማፈግፈግ የለባችሁም፣ ይህ ክህደት ነው እየተባለ በግለሰብ ደረጃ እንኳ ሳይቀር መውቀስና ማግባባቱ በስፋት ቀጠለ። ወደ ትግሉ ተመለሱ፣ የህዝብ ወገን መሆናችሁን አረጋግጡ የሚል ጥሪ ከየአቅጣጫው መሰማት ጀመረ። ይህን መሰሉ ተደጋጋሚ ግፊትም ምላሽ ጠየቀ። የለውጡ እንቅስቃሴ በእነ የዓለም ዘውድ ሴራ ተዳፍኖ መቅረት የለበትም በማለት በአንደኛውና በሁለተኛው አስተባባሪ ኮሚቴዎች ተሳታፊ የነበሩ የበታች ሹማምንቶችና ወታደሮች እርስ በርሳቸው በስልክና በአካል እየተገናኙ የተጀመረውን ወታደራዊና ህዝባዊ ንቅናቄ ከግብ ማድረስ የሚቻልበትን ስልት መቀየስ ጀመሩ። በሁሉም የጦር ክፍሎች ተመሳሳይ ግንዛቤ እንዲኖር በግንቦትና በሰኔ ወራት 1966 ሰፊ ቅስቀሳ ተካሄደ። በራሪ ወረቀቶችንም እያዘጋጁ አሰራጩ። ከሰራዊቱ ጥያቄዎች ባሻገር የአገሪቱን ችግሮች የሚዳስሱ ጉዳዮችን በመነካካት በበራሪ ወረቀቶች አሳወቁ። የመጻፍ፣ የመናገር፣ የመሰብሰብ፣ ሰላማዊ ሰልፍ የማድረግና የፖለቲካ ፓርቲ የማደራጀት መብቶች እንዲታወቁ ወታደሮቹ አሳሰቡ። የመሬት ይዞታም እንዲሻሻል የሚያሳስቡ ወረቀቶች ተበተኑ። መላው ሰራተኛ ህዝብ በኑሮ ውድነት እየተሰቃየ እያለ ለወታደሩ ብቻ የደሞዝ ጭማሪ መደረጉ እንደማያረካቸው ጠቁመው ለሁሉም ሰራተኛ የደሞዝ ጭማሪ ይደረግ የሚል በራሪ ወረቀትም በትነው ከሰራተኛው ጎን መሰለፋቸውን አረጋገጡ። የዚህ አይነት ይዘት ያላቸው ወረቀቶች የተበተኑት የህዝቡን ፍላጎት ለማንጸባረቅ ብቻ ሳይሆን የወታደሩ ክፍል በፊቱ ተደቅኖ የሚጠብቀውን ታሪካዊ ኃላፊነት ለማስገንዘብና ተቀስቅሶ ለትግል እንዲነሳሳ ግፊት ለመስጠት ታስቦ ነበረ። ቅስቀሳው በዚህ አይነት እየተካሄደ እያለ ለውጥ ለማምጣት ከፍተኛ ፍላጎት የነበራቸው የጦሩ አባላት ለአድማ ማነሳሻ የሚሆን ምክንያት ማፈላለግ ጀመሩ። የደሞዝ ጭማሪም ሆነ የተለያዩ ኢኮኖሚያዊ ጥያቄዎችን ማንሳት ስልታዊ ያለመሆኑን ሲረዱ ለብዙ ዓመታት መንግስት አጥጋቢ ምላሽ ያልሰጠው የኮንጎ ዘማቾች ገንዘብ ጥያቄን ለማነሳሻነት ሊጠቀሙበት እንደሚችሉ ተገነዘቡ። ኮንጎ ዘምተው የነበሩ ወታደሮች የተባበሩት መንግስታት ከፈቀደው የውሎ አበል ውስጥ የተወሰነ ብቻ ተከፍሎን አብዛኛውን በሚሊዮን የሚቆጠር ብር የመከላከያና የገንዘብ ሚኒስቴር ባለስልጣናት አስቀርተውብናል፣ ስለዚህ ይከፈለን ብለው ያቀረቡትን ጥያቄ አሉታዊ ምላሽ አግኝቶ ስለነበረ ይህንኑ ጉዳይ እንደገና መቀስቀስ ጠቃሚ ሆኖ አገኙት። የኮንጎ ዘማቾች ቀሪ ገንዘብ አለን ብለው ጥያቄያቸውን በጽሁፍም በሰላማዊ ሰልፍም ለጠቅላይ ሚኒስትር አክሊሉ ሀብተወልድና ለንጉሱ አቅርበው የተጠየቀው ገንዘብ የለም፣ የተባበሩት መንግስታት ድርጅት የሰጠንን በሙሉ ከፍለናል የሚል መልስ ቢሰጣቸውም በመልሱ እርካታ ሳያገኙ ጉዳዩን በእንጥልጥል ትተውት ነበር። ጦሩን በመቀስቀስ በማስተባበርና አመራር በመስጠት ከፍተኛ ሚና የተጫወቱ በርካታ የኮንጎ ዘማቾች ስለነበሩ መንግስት በሁለት እግሩ መቆም በተሳነው ጊዜ ቀሪው ገንዘብ ይከፈለን ብሎ ጥያቄ ማቅረብ ጠቀሜታ እንደሚኖረው ተረድተው የገንዘቡን ጥያቄ ጦሩን ለአድማ ማነሳሻነት እንደሚጠቀሙበት ተማመኑ። ይሄው ስልት በሁሉም ዘንድ ተቀባይነት አገኘ። በብዙ ሚሊዮን የሚቆጠር ብር የኮንጎ ገንዘብ ተቀምተን ዝም ማለት የለብንም፣ ስለዚህ በአዲስ መልክ ጥያቄያችንን እናቅርብ ብለው በየጦር ክፍሉ ለሚገኙ የኮንጎ ዘማቾች አሳወቁ። ሁሉም በጉዳዩ ላይ ተወያየበት። ቀደም ብሎ ጉዳዩን እንዲከታተል በተመረጠው የኮንጎ ዘማቾች ገንዘብ አስመላሽ ኮሚቴና በአስተባባሪዎች ብቻ ሳይሆን ራስ አስራተ ካሳም የስልጣን ፍላጎታቸውን ለማሟላት ይጠቅመኛል ሲሉ ቤታቸው ድረስ ወስደው በመጋበዝ ጭምር በሰጡት የሐሳብ ድጋፍ እንቅስቃሴው ግፊት ሊያገኝ ይችላል። በመጨረሻም ውስጡን ከየጦር ክፍሉ የተመረጡ የበታች ሹማምንቶችና ወታደሮች ለሰኔ 20 ቀን 1966 በአራተኛ ክፍለ ጦር እንዲሰባሰቡ በሚስጥር ጥሪ ተደረገላቸው።
በዚሁ ጥሪ መሰረት ከጠዋቱ በ3 ሰዓት ገደማ ከየጦር ክፍሉ በሰልፍ እየሆኑ በመምጣት በጠቅላላው 420 የኮንጎ ዘማቾች በ4ኛ ክፍለ ጦር ግቢ ተገኙ።